በዛሬው ቪዲዮ እንዴት በቀላሉ ማህበራዊ ሚዲያ ላይ ፖስት የምናደርጋቸውን ቪዲዮዎች ኤዲት እንደምናደርግ እንመለከታለን። ቲክቶክ፣ ዩቲዩብ ኦር ዋትኤቨር ኤኒ ኢንስታግራም ፖስቶች ላይ እንዴት በቀላሉ ካፕከትን በመጠቀም እኔ የምጠቀምበትን ስትራቴጂ ማሳያችሁ ይሆናል። ዛሬ ከኔ ጋር በቀላሉ እንዴት ተመልካች ብቻ ሳንሆን እኛም የራሳችን ያለን ስኪልና ልምድና ተሞክሮ በቀላሉ ለሌሎች ሼር ለማድረግ እንግዲህ ምናልባት ካፕከትን የመረጥኩበት ምክንያት በዋናነት የተለያዩ ሌሎች የኤዲቲንግ ቱሎች ሊኖሩ ይችላሉ። ነገር ግን ይህን ቤስት የሚያደርገው ዋነኛ ምክንያት አንደኛ የሞባይል አፕሊኬሽን ይኖረዋል። ስለዚህ በቀላሉ በሞባይላችን አፕ ስቶር ወይ ፕሌይ ስቶር ላይ በመሄድ ዳውንሎድ አድርገን በቀላሉ ፍሪሊ መጠቀም እንችላለን። ሁለተኛ ደግሞ የሚይዘው ስቶሬጅ ስሞል በመሆኑ ምክንያት ከሌሎች ካፕከት ቱሎች ላይ አዶቤ ፕሪሚየር ፕሮ ከነሱ ሞር አድቫንስድ የሆነ ኮምፒውተር አይጠይቀንም። በቀላሉ ስሞል የሆነ ሳይዝ ስላለው በቀላሉ ዳውንሎድ አድርገን መጠቀም ስለምንችል አሁን ቀጥታ ወደ ኢንተርፌሱ ልመልሳችሁ። ዛሬ የማሳያችሁ ያው ፐርሰናል ኮምፒውተር ላይ ወይም ላፕቶፓችሁ ላይ መጠቀም ትችላላችሁ። የራሱ የሆነ የሞባይል አፕም ስላለው ቀጣይ ደግሞ በሞባይላችሁ በቀላሉ በያዛችሁት ስልክ እንዴት ኤዲት ማድረግ እንደምችሉ የማሳያችሁ ይሆናል። ስለዚህ ካፕከት ፎር ፒሲ ብላችሁ ሰርች ታደርጋላችሁ። ካፕከት ፎር ፒሲ ዳውንሎድ የሚላል እሱን ትነካላችሁ። ስለዚህ እዚህ ጋር ዘ አልቲሜት ኤአይ ፎር ኤንድ ቪዲዮ ኤዲተር ፎር ማክ ኤንድ ፒሲ የሚላለ እሱን ክሊክ ስታደርጉት ዳውንሎድ ፎር ፍሪ የሚላለ ኢቨን አካውንታችሁን እንኳን ማስገባት አይጠበቅባችሁም። በቀላሉ ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ በጣም ሾርት የሆነ ሳይዝ ስላለው በቀላሉ ኢንስቶል ይደረግላችኋል። ዜን አፍተር እዚህ ጋር ክሬት ፕሮጀክት የሚለው ላይ እንዳለን እንደምትመለከቱ እንግዲህ ኢንተርፌሱ በዚህ መንገድ መጥቶልናል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት እንግዲህ መጀመሪያ ቪዲዮ ኤዲት ልናደርገው የፈለግነውን ቪዲዮ እዚህ ጋር እናመጣለን፣ ኢምፖርት እናደርጋለን ማለት ነው። ዜን ቪዲዮዎችን እዚህ ጋር ኢምፖርት ካደረግነው ፎቶዎች ሊሆን ይችላል፣ ዋትኤቨር ኤኒ አፍተር ኢፌክቶች፣ ባክግራውንድ ሚውዚክ፣ ክላሲካል ኦር ዋትኤቨር ኤኒ እዚህ ጋር ካመጥ የሚያስፈልጉ ራው ማቴሪያሎችን እዚህ ኢምፖርት ካደረግን በኋላ ዜን አፍተር እዚህ ጋር ደግሞ እንደምትመለከቱት ከረንትሊ ኤዲት የምታደርጉትን ቪዲዮ እዚህ ጋር ጎተት አድርጋችሁ አምጣችሁ እዚህ ጋር ታይም ላይን ላይ ታስገቡታላችሁ ማለት ነው። ስለዚህ በጣም ቀላል ነው። ኢቨን እዚህ ጋር የምታያቸው ባሮች በጣም ቀላል ናቸው። እዚህ ጋር አሁን ሚዲያ ይላል። ኦዲዮን በተመለከተ ለምሳሌ የድምጽ ኳሊቲን በተመለከተ እዚህ ጋር ማየት ትችላላችሁ። ኢቨን የተለያዩ ባክግራውንድ ሚውዚክ የሚሆኑ እዚህ ጋር ፍሪ ሳውንድ ኢፌክቶች አሉ። እዚህ ጋር እነሱን እዚህ ጋር መመልከት ትችላላችሁ ማለት ነው። እንደገና ደግሞ እንግዲህ ተመልካቻችሁን ሁክ ለማድረግ በቀላሉ የተለያዩ ቴክስቶች መጠቀም ትችላላችሁ። እንግዲህ የቴክስት የራሱ የሆነ ቴክስት ኢፌክቶች አሉ። እዚህ ጋር እንደምትመለከቱ እንግዲህ ቴክስት ኢፌክቶች አሉ። እንደገና ቴምፕሌቱም አለ የራሱ የሆነ ለምሳሌ እኛ ራንደምሊ ክሬት ከምናደርገው በተሻለ እዚህ ጋር የተለያዩ ቴክስት ኢፌክቶች አሉ። እናንተ ኤዲት ከምታደርጉት ቪዲዮ ጋር አብሮ የሚሄደውን ቴክስት ኢፌክት በመምረጥ መጠቀም ትችላላችሁ። እዚህ ጋር ደግሞ ስቲከሮች አሉ። እንግዲህ የተለያዩ ኢሜጆ ሊሆን ይችላሉ። በጣም ብዙ ናቸው። እንግዲህ ዘንድሮ የ2026 ዋንጫንም ማስገባ በጣም የካፕከት በጣም ደስ የሚለው ፓርቱ በየጊዜው አፕዴት ያደርጉታል እና አሁን ነው የመጣችው። እንግዲህ ሌላው ኢፌክት አለ፣ የቪዲዮ ኢፌክት እና ቦዲ ኢፌክት አለ። ለምሳሌ ቪዲዮ ኢፌክት ማለት የቪዲዮ አጠቃላይ ነባራዊ ሁኔታ ምን መስል እንዳለበት፣ እንደገና ቦዲ ኢፌክት የምንለው ደግሞ የኛ ለምሳሌ ፌሳችን፣ አይናችን፣ አፍንጫችን ሳምቲንግ ላይ ዛት ስፔሻሊ በዚህ መንገድ ይሆናል ብለን የምናስበው ነገር ካለ በዛ መንገድ ማድረግ እንችላለን። ሌላው ትራንዚሽን ማለት ቪዲዮአችን ትሪም ከት ካረግ ነው በኋላ በምን መንገድ መግባት እንዳለበት ትራንዚት አድርጎ ዲፈረንት ትራንዚሽኖች አሉ። እነሱንም እናያለን ማለት ነው። ካፕሽን ሞሮለስ የአማርኛ ካፕሽን እስካሁን እዚህ ጋር አፕሎድ የለም፣ የእንግሊዝኛ ነው። የእንግሊዝኛ ቪዲዮ ከሆነ እየሰራችሁ ያሉት ካፕሽን መጠቀም ትችላላችሁ። ሰብታይትል እንደማለት ነው። ፊልተሮች አሉ፣ የተለያዩ ፊልተሮች፣ በጣም ብዙ አይነት። ሌላው አጀስትመንት አለ። ለምሳሌ የሪከርድ ያደርጋችሁት ቪዲዮ የራሱ የሆነ ቴምፕሬቸሩ፣ ብራይትነሱ ሪከርድ ስታደርጉ የተወሰነ የምታሻሽሉበት ነው እዚህ ላይ ያላችሁ። እዚህ ጋር ደግሞ አጠቃላይ ቪዲዮን ኤዲት የምታደርጉበት መንገድ ነው። ይህን በዚህ እንዳለ። ስለዚህ አሁን አንድ ሳምፕል የሆነ ቪዲዮ እናስገባና እዚህ ጋር ኢምፖርት ብዬ አስገባዋለሁ። ስለዚህ ዛሬ የቲክቶክ ቪዲዮ ነው ኤዲት የምናደርገው። ኢምፖርት አድርጌ አስገብቼዋለሁ ማለት ነው ቪዲዮውን። ስለዚህ ይችን ጎተት ታረጉና እንዲህ ራይት ክሊክ አድርጋችሁ ጎተት አድርጋችሁ እንዲህ ታስገቧታላችሁ ማለት ነው። እዚህ ጋር ታይም ላይኑ አስቀምጦላችኋል። እዚህ ጋር ኢምፖርት ያደረግነው ቪዲዮ አለ። ከዚህ ጋር ደግሞ ለምሳሌ ቪዲዮን ቤዚክ የሆነ ቪዲዮን ኤዲት የምናደርግባቸው ቱሎች እዚህ ላይ ነው የሚመጡልን። ኦዲዮ ከሆነ ስፒዱ ደግሞ አሁን ካለበት በምን ያህል ስፒድ መቀነስ መጨመር ይችላል። አኒሜሽን መጨመር ይችላል። አጀስትመንት ለምሳሌ እዚህም ባክግራውንዱን በዋናነት ግን ለምሳሌ ቪዲዮ ኤዲት ከማድረጋችን በፊት ቲክቶክ እና የቲክቶክ እንደምትመለከቱ ወደ ላይ ሾጥ ያለ ነውና አስፔክት ሬሽዮን ማስተካከል አለባችሁ። ስለዚህ እሱን ለማድረግ እዚህ ጋር ክሊክ ታደርጋላችሁ። ስለዚህ 16:9 ፎር ዩቲዩብ ነው፣ 4:3 እና 1 ኢንስታግራም ፖስት ለማድረግ ይጠቅማችኋል። 9:16 9:16 ይሄ ደግሞ ፎር ቲክቶክ የተለያዩ ለዩቲዩብ ሪል ኦር ለዩቲዩብ ሾርትም ሊሆን ይችላል
ፌስቡክ ሪል ፖስቶች የምትጠቀሙበት ሞር ይህኛውን ነው። አሁን የነዚህ ባሮች ምንድነው ጥቅማቸው የሚለውን ለማየት እንሞክር። ለምሳሌ እዚህ ጋር ይችን ሴሌክት ብትሉ አሁን ለምሳሌ ቪዲዮውን ሴሌክት ለማድረግ እዚህ ጋር ሄዳችሁም ሴሌክት ማድረግ ስፕሊት እንዲች ካረጋችሁ በኋላ እንዲህ ያረጋችሁ ስፕሊት ማድረግ ትችላላችሁ። በኋላ ማሳያችሁ ይሆናል። ያው ብዙም ወሬ አታርጉ እዚህ ጋር። መጀመሪያ ግን ምናልባት ቪዲዮውን ትንሽ ዙም ማድረግ አለብን። ያው የተወሰነ ሳይለንት የሆኑ ድምጾች አሉ፣ እነሱን ከት አድርገን ማውጣት አለብን። እንዲሁም አንዋንትድ የሆኑ ኦዲዮችንም ሪሙቭ ማድረግ አለብን ማለት ነው። እሱን ለማድረግ እንግዲህ የምንጠቀማቸው ታቦች እነዚህ ናቸው። እኒህ መጠቀም አለብን ማለት ነው። ይሄኛው ለምሳሌ ስፕሊት ነው። ያው ቪዲዮውን ስፕሊት አድርገን ማውጣት ወይም ኮንትሮል ቢ ብንጫን ይመጣልናል እዚህ ጋር እንዲህ ባረጋት። ስለዚህ አሁን ኬቦርድ ላይ ኮንትሮል ቢ ብጫን ያው እንደዚህ ከት አደረገልኝ ማለት ነው። ስለዚህ ይችኛዋን ዲሌት ማድረግ ትችላላችሁ ወይም ሪሙቭ እንደዚህ ዜን ይችንም እንዲሁ ስፕሊት እንዲህ ታረጋላችሁ። ያው ይችን ሪሙቭ ታረጋላችሁ ማለት ነው በቀላሉ። ለምሳሌ ይችን ከዚህ ጋር እንዲሽ ካረጋችሁ በኋላ እዚህ ጋር ኮንትሮል ቢ ታረጋላችሁ በኪቦርዳችሁ ዘን ይችን እዚህ ጋር ካረጋችሁ በኋላ ለምሳሌ ይችን ሪሙቭ ማድረግ ብፈልግ ከቪዲዮዬ በስተግራ በኩል ሪሙቭ ማድረግ ብፈልግ ለምሳሌ ኪቦርድ ላይ ሄዳችሁ ኪውን ስትጫኑ አዩ ሪሙቭ ያደርጋል። ለምሳሌ ከዚህ በስተቀኝ ይህን ወደዚህ ያለውን ሙሉ ለማጥፋት ብፈልግ ለምሳሌ ደብሊው። ስለዚህ ኪው እና ደብሊው በጣም ሾርት ከት ናቸው ለዚህ ለካፕከት። አዘ ሌፍት ኤንድ አዘ ራይት ያለውን ዲሊት ለማድረግ ይጠቅማችኋል። እሱንም መጠቀም ትችላላችሁ። እኛን ዲሊት ላድርግና ያው ኦሪጂናል የሆነው ቪዲዮ ላምጣ አንዳንድ ነገሮች ስላጠፋውኝ ባይዞ እነዚህን አብርታችሁ ነው መጠቀም ያለ። ለምሳሌ ይሄ ማግኔት ነው። ለምሳሌ እዚህ ጋር ከት ካረኩት በኋላ ላሳያችሁ። እዚህ ጋር ለምሳሌ ከት ላድርገው። ለምሳሌ ይሄኛው ማግኔቱ ለምሳሌ ከጠፋ አይመጣም ሄዶ አይገባም። ይሄው ማግኔቱ ስለጠፋ ማለት ነው። ነገር ግን ማግኔቱን ኦን ሳረገው ሄዶ ግጥም ይልናል ማለት ነው። ስለዚህ በጣም አድቫንቴጅ ያላቸው እነዚህ። ይሄ ደግሞ ባሩ ነው። ለምሳሌ እዚህ ጋር እንደምትመለከቱት እዚህ ጋር የምትከተለኝ የቢጫ ባር አለች እና እሷን ነው የሚያመለክት። ስለዚህ እሷን በጣም ጠቃሚ ናት። ኦን አድርጋችሁ ብትጠቀሙ መልካም ነው። ባክግራውንድ ከለሩ ብዙ ደስ አይልም አይደል? ስለዚህ ባክግራውንድ ለማስተካከል ይችን ሴሌክት ታደርጋላችሁ። ዜን አፍተር እዚህ ጋር ሪሙቭ ባክግራውንድ የሚል አለ። አውቶ ከት ታደርጉታላችሁ። አውቶ ሪሙቭ። ስለዚህ ከዛ በኋላ የምትፈልጉትን እናንተ የሆነኛል የምትሉን ባክግራውንድ ከለር ወይም ባክግራውንድ ታመጣላችሁ ማለት ነው። ለምሳሌ እኔ እንደ ሳምፕል የራሴ የሆነ የምጠቀምበት ባክግራውንድ አለ። እሱን አመጣለሁ ማለት ነው። እቺን ወስዳለሁ። ይችን መጀመሪያ እንዲህ ያደርጋለሁ ማለት ነው። ለቲክቶክ ከሆነ እየሰራችሁ ያለው 16 በ9 ማድረግ አለባችሁ ማለት ነው። ከዛ እዚህ ጋር ትሄዱና ክሮፕ ታደርጉታላችሁ። 16 በ9 ሁዶ ሲንክ እንዲያደርግላችሁ 16 በ9 ከዛ የምትፈልጉት ቦታ ላይ ለምሳሌ ይችን ከሆነ የፈልጋችሁ እንዲች እዛ ኮንፊርም ስትሉት ዘን ይችን ከዚህ እንዲች ካረጋችሁ በኋላ የዚህን ሪሙቭ ታደርጉታላችሁ ማለት ነው። ሪሙቭ አየው አሁን ጀምሯል። በቃ ሪሙቭ ማድረግ ጀምሯል። ስለዚህ ባክግራውንድ ከለሩ ያኛው ይሆናል ማለት ነው። በዚህ መንገድ ማስተካከል ትችላላችሁ ማለት ባክግራውንድ በጣም ቀላል ነው። ኦዲዮውን እንደነገርኳችሁ እንግዲህ የምታስወጡት አንዋንትድ የሆኑ አላስፈላጊ የሆኑ ኦዲዮችን ሪሙቭ የምታደርጉት ለምሳሌ ስለ ኦዲዮ እዚህ ጋር ብነድ ሳውንድ ኢፌክት ብንፈልግ የራሱ የሆነ ማለት ይሄው እንደዚህ አይነት በጣም ፍሪ ናቸው። ከዚህ ላይ ማግኘት ትችላላችሁ። እንዲሁም ቪዲዮ የዩቲዩብ ስቱዲዮ ላይ ሄዳችሁ ሚውዚክ ላይብራሪ አለ እሱ ላይ መጠቀም ፍሪ ናቸው። ለምሳሌ እዚህ ጋር ላርገውና የተወሰነ ብራይትነሱን እዚህ ጋር አጀስትመንት የሚለው ትሄዳላችሁ። መጀመሪያ ክሊክ ካደረጋችሁ በኋላ አጀስትመንት በሚለው እዚህ ጋር አለ። ዜን ቀጣይ እቺ ለት የሚለውን አሳያችኋለሁ። በጣም አሪፍ እንትን ነው። አሁን እኔ ስላልጫንኩበት ነውና ለት የሚለው ሲኒማቲክ ፎቶ በደንብ የሚያሳምርላችሁ እንትን ነው። እሱን አሳያችኋለሁ ቀጣይ። ስለዚህ እዚህ ጋር ቴምፕሬቸሩን መቀነስ መጨመር ትችላላችሁ። በቃ ከእናንተ በካሜራ ያላመጣችሁትን ዲኮር እዚህ ጋር ማስተካከል ትችላላችሁ ማለት ነው። የተወሰነ ማስተካከል ትችላላችሁ እዚህ ጋር ለምሳሌ ብራይትነሱ ጨምሮ ከሆነ መቀነስ አለብን እንደዚህ የተወሰነ ግን ሂዩማናይዝ ከሚሆን ለምሳሌ ኤአይ መምሰል የለበትም። ፐርሶናሊቲውን ሳይለቅ እኔ የምጠቀምበት ራሱን ነው። እዚህ ጋር ኤችኤስኤል የሚለው አለ። ለምሳሌ የፊቴን ከለር የተወሰነ ለመጨመር ብራይትነሱን ግን ብንጨምረው ጥሩ ነው ይመስለኛል። እንደምትመለከቱ አውቶከቱ ጨርሷል። ኦልሬዲ ሁሉንም ሪሙቭ አድርጎ ባክግራውንድ ከለሩ በዚህኛው ቀይሮታል። ከለሮችን ማመጣጠን ይጠበቅባቸዋል። ለምሳሌ የፊቴን ከለር በጣም እንትን ብሏል። እንዲህ ቢሆን የተሻለ ነው። ለምሳሌ የቲሸርቴን አየው በጣም ያማረ ይሄዳል ማለት ነው። ብራይትነሱን ደግሞ የተወሰነ እንዲች ብታረጉ የተሻለ ነው። ዜና አፍተር እዚህ ጋር መጣችሁ ሙሉን ካስተካከላችሁ በኋላ አፕላይ ኦል ማድረግ ነው ማለት ነው። አፕላይ ኦል ካላችሁ የተሻለ የቪዲዮ ኳሊቲ የምታመጡ በዚህ መንገድ ነው። እግዚአብሔር ለሰው ልጅ በቃ በእንደዚህ አይነት መንገድ ኤዲት ማድረግ ስለዚህ ትችላላችሁ ማለት ነው። ዜና አፍተር ቴክስት እንዴት ነው አድ የምናደርገው የሚለው እንመልከት እስኪ። ለምሳሌ እዚህ ላይ እየሰራው ያለው አሁን ለቲክቶክ ነው። በጣም ሾርት የሆነ ቲክቶክ ግን ሁክ ሊያደርግ የሚችል ነው። የተለያዩ ቴምፕሌቶች አሉ ከእናንተ ቪዲዮ ጋር ሊሄድ የሚችሉ ነው መምረጥ ያለባችሁ። ለምሳሌ እስቲ ይሄን ልውሰድ። ይሄን ከወሰዳችሁ በኋላ ጎተት አድርጋችሁ እዚህ ጋር ማስገባት ነው። ዘን እንደዚህ ካደረጋችሁ በኋላ እንግዲህ የምትፈልጉት ቦታ ታች ግራውንድ ላይ ከሆነ ከላይም የምትፈልጉት ቦታ እዚህ አንቀሳቅሳችሁ ከዛ እዚች ጋር መጣችሁ ደግሞ ኤዲት ማድረግ ትችላላችሁ ማለት ነው። ለምሳሌ ፕሌይ ታይም ነው የሚል አይደል? የምትፈልጉትን እዚህ ጋር እንዲመጣፍ ትችላላችሁ ማለት ነው። ለምሳሌ አማርኛ የሆነ ፎንት ከፈልጋችሁ ይችኛዋን እንግሊዘኛ የምትለዋን እዚች ጋር ባሯ ላይ መጣችሁ አማሪክ ካደረጋችሁት በኋላ
ዜን አፍተር ሲስተሙን መቀየር አለባችሁ ማለት ነው። እዚህ ጋር መጣችሁ ሲስተሙን መቀየር አለባችሁ። ለአማርኛ የምትጠቀመው ፎንት አለ። ስለዚህ እናንተ መጀመሪያ ዳውንሎድ አድርጋችሁ ኢንስቶል ካረጋችሁት በኋላ ቀጥታ ወደ ካፕከት ይመጣላችኋል። እዚህ ጋር አቢሲኒያ ሲል የሚላል እሱን ሳረገው ለምሳሌ አማርኛ ነው እዚህ ጋር መጻፍ የሚችል ከዚህ በኋላ እንደዚህ በአማርኛ ማድረግ ትችላላችሁ ማለት ነው። ይሄኛውን የምንፈልገውን ባክግራውንድ መጠቀም እንችላለን። ስለዚህ በእንደዚህ አይነት መንገድ እኔ እንደ ሳምፕል ነው እያሳያችሁ ያለው። ስለዚህ እናንተ የምትፈልጉትን የራሳችሁንም ከሆነ ከፈለጋችሁ ቴክስት አድ ቴክስት ትሉትና ዲፎልቱን ታመጣላችሁ ማለት ነው። ስለዚህ ይችን ዲፎልት ካመጣችሁ በኋላ መጀመሪያ የቴክስቱን ስም ትጽፋላችሁ። ለምሳሌ እስቲ እንደዚህ ያረኩት ዜን የዚህን ቴክስት ለምሳሌ አኒሜሽኑ ማድረግ ይችላል። ለምሳሌ ሲገባና ሲወጣ ምን መምሰል እንዳለበት ቴክስቱ ሲገባ ለምሳሌ እንደዚህ ከሆነ የፈለኩ ሲወጣ ደግሞ እዚህ ጋር ፌድ አውት ስሜት እንዲወጣ ሊሆን ይችላል። እንደገና ሉፕ ሲቆይ ደግሞ ምን መምሰል እንዳለበት እዚህ ጋር መምረጥ ትችላላችሁ። በጣም ብዙ አይነት በእንደዚህ አይነት መንገድ ማስተካከል ትችላላችሁ ማለት። ስለዚህ ዋንስ እዚህ ጋር የምትፈልጉትን ነገር ኤዲት ልታደርጉት የምትፈልጉትን ነገር ራው ማቴሪያሉን ከዚህ ካስገባችሁ አጠቃላይ ኤዲት የምታደርጓቸው ነገሮች እዚህ ላይ ነው ያሉት። ይህ ቪዲዮ ለእናንተ ጠቃሚ መሆኑን በኮሜንት ላይ ካሳወቃችሁኝ አድቫንስድ የሆኑ ነገሮችን ደግሞ ሞር አመጣላችኋለሁ ማለት ነው። ከዚህ ጋር ደግሞ ቴክስቱን ካስገባን በኋላ ቴክስቱን ወደ ስፒች መቀየር ትችላላችሁ ማለት ነው። ለምሳሌ የተለያዩ የሴትም የወንድም ድምጽ አሉ። የተለያየ አሜሪካን ብሪቲሽ አክሰንት ይኖራል። እሱን በመጠቀም ያው ስቲከር የሚለው ላይ ስንል ለምሳሌ የምትፈልጉትን ስለ ዓለም ዋንጫ ስለሆነ እየዘገባችሁ ካላችሁ እዚህ ጋር አምጣችሁ ብታስቀምጧት ያው ይችን ማስጨበጥ ነው እንግዲህ ይችን በሆነ ነገር ማስጨበጥ እና እኔ በጣም የሚገርመኝ ፓርቲ ካፕከት በቃ በየጊዜው አዳዲስ ነገሮችን አፕዴት ያደርጋሉና በጣም ብዙ አይነት ስቲከር ነው ያሉ። እሱን እንግዲህ በጣም መጠቀም ለምሳሌ ኦዲዮ ካስገባችሁ ኦዲዮ ላይ ይህን ብታደርጉት ሞር ሂውማናይዝ ይሆናል። ለምሳሌ ኦዲዮ ከሆነ እያወራችሁ ያለ የኦዲዮን ኢቭን ይህናውን ስኬሉን መጨመር ትችላላችሁ። ይኸው ስኬሉን እዚህ ጋር ብትጨምሩት እንደምትመለከቱት በዚህ መንገድ እንትን ይላል ማለት ነው። በምን አይነት በእነዚህ አይነት በጣም ብዙ አይነት ስቲከር ነው ያለው። በቀላሉ ለእናንተ ቪዲዮ የሚመጥነውን መርጣችሁ መጠቀም ትችላላችሁ። እዚህ ጋር ደግሞ ኢፌክቶች ናቸው፣ የተለያዩ ኢፌክቶች። ይህን አድ ማድረግ ያናንተ ይከብዳችኋል ብዬ አላስብም። እናንተ የምትፈልጉትን አይነት ኢፌክት ከመረጣችሁ በኋላ ቪዲዮአችሁ ላይ ወስዳችሁ መጨመር ነው። ለምሳሌ እዚህ ጋር ወስጄ ብጨምረው ምን አይነት ኢፌክት ሊሆን እንደሚችለው በእነዚህ አይነት መንገድ መመልከት ይችላል። ኢቭን ስፒዱን መቀነስ መጨመር ትችላላችሁ አድ ያደርጋችሁትን እንትን። ሌላው ትራንዚሽን የምንለው ለምሳሌ እኔ የምጠቀምበትን ለምሳሌ ይህን ቪዲዮ እዚህ ጋር ከት ባረገው ዜን አፍተር አሁን እዚህ ጋር ቪዲዮን ሲጫወት እዩ የሆነ ምቾት የማይሰማ የሆነ ከት መሆኑ ይታወቃል። እና እዚህ ጋር ትራንዚሽን ላይ ሄጄ የምፈልገውን ትራንዚሽን መጠቀም እችላለሁ። ለምሳሌ ይችን ወዳታለሁ እንዲሽ ካረጋችሁ በኋላ ታይሙን ማስተካከል ትችላለች። ለምሳሌ ካሳነስኩት በትንሹ ነው ያን ያህል አይታው ሴንስ አያደርገውም። የተለያዩ የካሜራ ኢፌክቶች ሊሆን ይችላሉ ምናምን መጠቀም ትችላላችሁ። ካስረዘምኩት ደግሞ ይታወቃል በእንትኑ ኮምፎርት የሆነ ምቾት እንትን ይላል። ግን በጣም ማሳነስ አለባችሁ። እንዲች 0.1 ብታደርጓት በቀላሉ በእንደዛ አይነት መንገድ መጠቀም ትችላላችሁ ማለት ነው። ቪዲዮአችሁ ሲገባና ሲወጣ ምን መምሰል እንዳለበት ለምሳሌ ይህን ከወሰዳችሁ በኋላ አኒሜት ማድረግ ትችላላችሁ። ይህም ሲገባና ሲወጣ ምን መምሰል እንዳለበት ከዚህ ጋር ቲዮሪ ላይ ያሳያችሁ። ነገር ግን ሂድን ማድረግ የምትፈልጉት ፓርት ቢኖር ማስክ ማድረግ አለባችሁ ማለት ነው። ይህን ቴክስት ሊሆን ይችላል። ይህ ቴክስት ለምሳሌ ኮንሲደር አስ ፓስዋርድ ቢሆን ይሄ እንዴት ነው ሂድን ማድረግ የምንችል ቀጣይ የማሳያችሁ ይሆናል። ትንሽ አድቫንስድ ነው የሚሆነው። ክቡራን የቻናል ቤተሰቦች ለዛሬ እንግዲህ እንደ መግቢያ ያክል ነው የተወሰነ ሀውቱ። እናንተ ሰብስክራይብ በማድረጋችሁ የምትጎዱት ነገር አይኖርም። ነገር ግን እኔን ስለሚጠቅም ቪዲዮ ቫይራል እንዲወጣም ኮፒ ሊንክ በማድረግ ለሌሎች ጓደኞቻችሁ ሸር በማድረግ